አንድ ልብስ ሰፊ ነብያችንን አለይሂ ሰላቱ ወሰለም ግብዣ ጠራቸው አለ ምግብ አዘጋጅቶ ያዘጋጀው ምንድነው ዱባ ነው የአላህ መልእክተኛ ሄዱ አለ እኔም አብሬያቸው ደረሳቸው ነውና ተከትሎ ሄደ ምግቡን አቀረበ ትሪውን አቀረበ ያ ምግብ ግን የተዘጋጀው ከዱባ ነበር አለ فيها ثريد ፍትፍታለው እዚያ ፍትፍቱ ውስጥ ደግሞ ዱባ አለበት አለ عليه دباء واقبل على عمله እና ቀረበና ሱ በሉ እናንተ አለና ሱ ወደ ስራው ሄደ አየህ ምን አይነት መሪህ ነብዩን የሚያክል ሰው ቤቱ ጠርቶ ያቺ ያለችው ምግብ አቀረበና ያቀረበውም ደግሞ ዱባ ነው ይተራ ነው አላለም በታችዱ ዱባዋን ይከታተሉ ጀመር አለ ከምግቡ ዙሪያ ከዚህ ከትሪው ዙሪያ ሷን እያነሱ ይበሉ ጀመር فلما رايت ذلك جعلت اتتبعه ይሄንን ሳይ ጊዜ ነብዩ አለይሂ ሰላቱ ወሰለም የሚበሉት እሱ መሆኑን ሳይ ጊዜ እኔም ያንን እየተከታተልኩኝ መብላት ጀመርኩኝ فاضعه بين يديه ያንን እያነሳሁ ፊት ለፊታቸው አስቀምጥላቸው ጀመርኩ فلم ازل احب الدباء من يوم اذن ከዚያ ቀን ጀምሬ ዱባን ከመውደድ